ለምን ቤተክርስቲያን ውስጥ ሻማ ወይንም ጧፍ እናበራለን? በቤተክርስቲያን ስንጸልይ ሻማ ወይንም ጧፍ የምናበረው ለምንድን ነው? ዝም ብሎ ለብርሃን ብቻ እንዳይመስላችሁ። ሶስት ታላላቅ መንፈሳዊ ምስጢሮች አሉት። አንደኛው ምስጢር የክርስቶስ ምሳሌ ነው። ጌታችን በወንጌል እኔ የዓለም ብርሃን ነኝ ብሎ እኛ ሻማ ስናበራ የዓለም ብርሃን የሆነውን ክርስቶስን እያሰብን በፊቱ እንቆማለን። ሁለተኛው ምስጢር የጸሎት መዓዛ ነው። ጧፍ ከንጹህ ሰም ይሰራል፣ ሲበራም መልካም መዓዛ አለው። ይህም ጸሎታችን እንደ ዕጣን መዓዛ ወደ እግዚአብሔር ዘንድ እንዲያደርግልን ያለንን ተስፋ ያሳያል። ሶስተኛው ምስጢር የራሳችን ሕይወት ያስታውሰናል። ሻማው ራሱን እያቀለጠ ለሌሎች ብርሃን ይሰጣል። እኛም ክርስቲያኖች ለሌሎች ፍቅር ስንል ራሳችንን መስዋዕት ማድረግ እንዳለብን ያስተምረናል። ስለዚህ በሚቀጥለው ጊዜ ጧፍ ስታበሩ እነዚህን ምስጢራት እያሰባችሁ በጸሎት ተጠቀሙባቸው። የቅዱሳን አምላክ ጸሎታችሁን ይቀበል። ይህ መረጃ ጠቃሚ ሆኖ ካገኛችሁት ለሌሎች መረጃው እንዲደርስ ሼር አድርጉ። ሌላ ማብራሪያ የምትፈልጉት ጉዳይ ካለ ኮሜንት ላይ ጻፉልን።